ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ምን ለማለት ነበር? አንዳንድ ነገር ልናገር ፈልጌ ነው። ለምን ሆዴ ውስጥ ቁጭ አድርጌው ከሚቀር ብናገር ጥሩ ነው። ጊዜው ማስተማመኝ ስላልሆነ ማለት ነው። ምንድነው ማስተር አብነት ልናገር የፈለኩት ነገር አለ። ምንድነው ማስተር አብነትን እኔ ልክ እንደ እግዚአብሔር ነው ማየው። ለምን ብትሉኝ ማለት ነው፣ እንዳትስቁብኝ ገና አነጋገርም ስለማልችል ማለት ነው። ልክ እንደ እግዚአብሔር አድርጌ ነው። ለምን ብትሉ እኔ እዚህ ጋር ታዋቂ ከሚባሉ ቲክታከሮች ውስጥ ማንም ሰው ባለፈው እኔ እዚህ ጋር እሪ ስል ማንም ሰው አይዞሽ ያለኝ ሰው እንኳን የለም። ግን አንድ ጊዜ ዝም ብዬ ነው እኔ ቲክቶክ ለመስራት ብዬ ነው። ግን ስቀልድ እኔ እናቴ በሕፃንነቴ ነው የሞተችው። ግን ዝም ብዬ እቃ ገዛውና ከማዳም ደሞዝ ተቀብዬ እቃ ገዝቼ ይሄ ሁሉ እቃ ቲክታክ ላይ ነው ይሄንን ቪዲዮ የለቀኩት። ይሄ ሁሉ እቃ ገዛውኝ፣ ግን ለእናቴ ብር ምን ልላክላት አልኩ። እኔ ዝም ብዬ ነው እንደዛ ያልኩት ማለት ነው። ቪዲዮውን ሄዳችሁ ማየት ትችላላችሁ። ግን እግዚአብሔርን እሱ ገብቶ ለእናትሽ ደግሞ እቃ እኔ እልካለሁ፣ ለእናትሽ እቃ እኔ ገዝቼ ልውሰድላቸዋል እና ኮሜንት ላይ ተጽፎልኝ ነበረ። ማን ነው እንደዚህ ብዬ ገብቼ ሳይ እሱ ነው። እግዚአብሔርን ነው የምላችሁ። አንድ ሰው እኔን እንዲች ብሎ ዞር ብሎ የሚያየኝ የለም። እኔም ማሳልፈውን እኔ እዚህ ጋር እናንተ ጋር እስቃለሁ፣ እጨፍራለሁ፣ ምን እላለሁ፣ እጫወታለሁ እንጂ ውስጡን እኔ ያለሁበትን ነገር እኔና አንድ ፈጣሪ ነው የምናውቀው፣ እንዴት እንደምኖር ማለት ነው። እናንተ እንደዛ እንደኔ ብትሆኑ አትኖሩ፣ እርግጠኛ ነኝ የላችሁም በህይወት። እኔ በጣም ቻይ ነኝ፣ ትዕግስተኛ ነኝ። ለምን ምንድነው እንደዛ ያረኩት? እግዚአብሔር ስለሚጠብቀኝ፣ እግዚአብሔር ስለሚያኖረኝ፣ በሱ ተማምኜ ስለምኖር፣ ምንም ባይኖረኝም ያው እግዚአብሔር ስላለ እግዚአብሔር እንደዚህ ለመጥፎ ነገር አይለኝም። ያ ሰው እኔን መጥፎ ነገር ቢያደርገኝም እዛ ሰው ላይ ነው እንጂ ችግር የሚደርስበት እኔ ላይ ችግር አይደርስብኝም። የሚገርማችሁ ነገር ማለት ነው። ይሄን ነገር እግዚአብሔር እያሳየኝ ስለሆነ እኔ ምንም ነገር በራሴ ላይ ተስፋ ቆርጬ ልሙትም ልታነቅም አልልም። ግን ሰው የሚያደርገኝ ነገር ግን እንደዛ ነው። ተስፋ ቆርጬ